እርግማን ለሚያስጨንቃችሁ ሰዎች አንድ የመጽሐፍ ቅዱስ ጥቅስ ላንብብላችሁ። ብዙ ሰዎች ይጠይቁኛል፣ እርግማን ይደርስብናል ወይ እንደ ክርስቲያን? ሰዎች ቢረግሙን መንፈሳዊ ችግር ያመጣሉ የሚል ጥያቄ ብዙ ሰው ይጠይቀኛል። ብዙ ሰው እየረገማችሁ ነው መሰለኝ። እሺ ላንብብላችሁ። ምሳሌ 26 ቁጥር 2 ላይ እንደዚህ ይላል፣ ክንፎቿን እንደምታርገበግብ ድንቢጥ ወይም ቱር እንደምትል ጨረባ ከንቱ እርግማንም በማንም ላይ አይደርስም ይላል። ምሳሌ 26 ቁጥር 2 ላይ ማለት ነው። ይሄ እንደውም በብሉይ ኪዳን ነው የተነገረው፣ በሕጉ ዘመን ማለት ነው። በአዲስ ኪዳን ላይ በክርስቶስ ስልጣን ተቀብለናል። እንደውም ኤፌሶን 1:3 ላይ ምንድን ነው የሚለው? በሰማያዊ ስፍራ በመንፈሳዊ በረከት ሁሉ በጌታ በኢየሱስ ክርስቶስ ተባርካችኋል ነው የሚለው። ስለዚህ ጌታችሁ የባረካችሁ በረከት ነው የሚበልጠው ወይስ የሆነ ኔጌቲቭ ኢነርጂ ያለው ሰው እናንተን የሚጠላችሁ ሰው የረገማችሁ እርግማን ነው የሚበልጠው? መጽሐፍ ቅዱስ ላይ ከንቱ እርግማን በማንም ሰው ላይ አይደርስም ነው የሚለው። ይህንን እውቀት ከካልቸር ከትራዲሽን ምናምን ያመጣ ነው። ገብቷችኋል? እዛ የሆነ እርግማን ሲረገሙ በቃ እንደተረገመው ደረሰበት ምናምን የሚል ይህ ከጥንቆላ ጋር በተያያዘ የሆነ ከሰማናቸው ነገር እኛ ሜንታሊቲ ላይ የመጣብን ነገር ነው። ባይዘዌ አንድ ነገር ይሰራብኛል ብላችሁ ካመናችሁ እናንተ ህይወት ላይ ይሰራል። የሚሰራው ሰዎቹ ጋር ካለው አቅም ብቻ አይደለም። እናንተ ህይወት ላይ ይሰራብኛል ብላችሁ ከተቀበላችሁት መቀበል የተነሳም ነው የሚሰራባችሁ። አሁን ቃላቸው አኖይንት የሆኑ ሰዎች አሉ፣ በጨለማ ዓለምም ሆነው ኔጌቲቭ ወርድን እናንተ ላይ እንደ ድግምት የሚናገሩባችሁ ሰዎች አሉ። አስሎንጋስ ግን ከእግዚአብሔር ጋር ወክ እስካደረጋችሁ ድረስ ፍጹም በረከት ከሚመጣበት በጎ ስጦታ ከሚመጣበት ከሰማይ አምላክ ጋር ወክ እስካደረጋችሁ ድረስ ግን ልክ ድንቢጥ ተነስታ ክንፏን እንዲህ እንደምታርገበግበው ነው፣ ቱር እንደምትል ጨረባ ነው የሚሆነው ያ እርግማን ይላል። ስለዚህ እውቀቱን ከየት ነው ያመጣችሁ? ከእግዚአብሔር ቃል ላይ ከሆነ እግዚአብሔር ቃል ላይ እየተረገማችሁ የሚሰራባችሁ ነገር የለም። ሲጀመር እርግማን ከእግዚአብሔር አይደለም የሚመጣው። አዲስ ኪዳን ላይ ግን እንደሚኖር ሰው በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ተባርካችኋል። ጌታ የባረካችሁ በረከት ይበልጣል። የሚመጣባችሁን የትኛውንም እርግማን የሚያፈርሰው የጌታ ኢየሱስ ክርስቶስ በረከት ነው። በክርስቶስ ደም ተዋጅታችሁ በጌታ ደም ተገዝታችሁ ሰዎች የሚናገሩት ነገር ይሰራብኛል ብላችሁ ስታምኑ እንደውም ሕይወታችሁ ላይ ችግር የሚያመጣባችሁ እምነታችሁ ነው። ያ ኔጌቲቭ ነገር እኔ ላይ ይሰራል ብላችሁ መቀበላችሁ በዛው በእናንተው ኃይል ነው ሰዎቹ ራሱ እየተጠቀሙ የእናንተን ህይወት ዲስትሮይ ለማድረግ የሚሞክሩት ማለት ነው። ስለዚህ ክንፎቿን እንደምታርገበግብ ድንቢጥ ወይም ቱር እንደሚል ጨረባ ከንቱ እርግማን በማናችንም ላይ አይሰራም። በአንተም ላይ በአንቺም ላይ በእኔም ላይ አይሰራም።